ጋይስ ይሄ እንግዲህ እንደምታዩት የተሸከሙት ማለት ነው መንገድ ላይ ህይወቱ አልፎ ነው ማለት ነው። በውሃ ጥንበራ ምናምን በጣም የሚያሳዝነው። ተመልከቱ እንግዲህ ቤተሰብ ይሄ ማለት ወደ ባህር ጉዞ ላይ ነን ማለት ነው። ጅቡቲ ነው እንግዲህ ወደ ባህሩ ቀርበናል አሁን ላይ በጣም ሰውም ደክሟል ምናምን ከባድ ውሃ ጥም አለ ምናምን እንደምታዩት ነው እንግዲህ ሀራ ነው አላኪ እንደ ሀራ ማለት ይሄ ምንም በቃ በረሃማ ጥቁር ድንጋይ ምናምን ነው ያለው ዛፍ ምናምን ነው ራሱ የለም እንደምታዩት ነው እንግዲህ በጣም በረሃ ነው። የምታውቁት ታውቁታላችሁ ተጋላፊ ቀጠል ብሎ ወደፊት ማለት ነው ወደ ባህሩ ጠጋ ብሏል ዞሮ እንደምታዩት ነው እንግዲህ ህዝቡ በሰልፍ ነው እንግዲህ እየሄደ ያለው እያያችሁ ነው አይደለ? ተመልከቱ እንግዲህ ይህን ይመስላል እንግዲህ ሳኡዲ መንገድ ገና እንግዲህ ወደ የመን እንኳን ሳይገባ ባህሩን ሳይታለፍ በጣም ብዙ ስቃይ አለ። እንግዲህ ተመልከቱ ይሄን ህዝብ እንደምታዩት ነው እንግዲህ ጅቡቲ ነው እንደውት እንግዲህ ይሄ የሆነ ወንዝ አግኝተናል ወደ ባህሩ እየገባን ማለት ነው። ወደ ባህሩ ነው የምንሄደው ጎራውን ስለማያሰድ ወንዙ ነው የምንሄደው ማለት ነው። እንደምታዩት እዚህ ጋይስ እያያችሁ ነው አይደለ? ተመልከቱ እንግዲህ በዚህ አሁን ቀጥታ ወደ ባህሩ ጉዞ እየተጓዝን ያለ ነው። ተመልከቱ በደንብ አሁን ተመልከቱ ይሄ እንግዲህ እንደምታዩት ከጆራ ይባላል ለባህሩ ትንሽዬ ነው የሚርቀው ከጆራ የምታውቁት ታውቁታላችሁ ማለት ነው። ተመልከቱ አሁን ይሄን ሜዳውን ጨርሰን ከዛ ወዲያ በቃ ባህሩ ነው ደረስን ማለት ነው። ተመልከቱ ባህሩንም አሳያችኋለሁ። ሰላም ሰላም ቤተሰብ ሰላም ብያለሁ። እንግዲህ እንደምታዩት የጅቡቲን ባህር እየቆረጥን ወደ የመን እየገባን ነው ማለት ነው። እንደምታዩት ህዝቡ እንደዚህ ተጭኖ አያያችሁ ነው አይደለ? እንዴ አደራርቦ ነው የጫነን እና አሁን ቀጣይ ወደ የመን ነው ማለት ነው። አሁን ተከታተሉ በደንብ የመንን ማሳያችኋለሁ። መንገድ ምን ይመስላል አሳያችኋለሁ ማለት ነው። ላይክ ሼር ሰብስክራይብ እያደረጋችሁ አብራችሁ ይቆዩ። ተመልከቱ ደግሞ የየመንን ሀዋሽ እንግዲህ እንደምታዩት ነው። ይሄ ቤቱ ይሄ እንግዲህ ቤት ነው +1 +3 ምናምን እንደምታዩት ባህሩን ተሻግረን እዚህ ደርሰናል። እያያችሁ ነው እንደዚህ ነው እንግዲህ እንደምታዩት ነው። አሁን ቀጣይ ደግሞ ብዙ ጉዞ አሉ የእግር ጉዞ አለ ምናምን ላሳያችሁ ነው። ልንንቀሳቀስ ነው። ተመልከቱ እዚህ ደግሞ አሳርፈውናል። እንደምታዩት ወንዝ ነው ከጎራና ከጎራ መካከል ነው ያለነው። እንደምታዩት ሰው ደካክሟል። አሁን ያያችኋቸው ነው ምስኪን ሲያሳዝኑ በዛ ላይ ሴቶች በጣም የሚያሳዝኑት ምናምን እንደምታዩቸው ናቸው። እንግዲህ ጋይስ በነገራችን ላይ በጣም ነው የሚያሳዝኑት ሴቶቹ እንኳን ለሴት ለወንድ ራሱ ምንም የሚመከር መንገድ አይደለም። መንገዱ በጣም ነው የሚያስጠላው። በጣም ከባድ ነው። ብቻ የምታውቁት ታውቁታላችሁ ማለት ነው ውዶቼ። ይሄን ቪዲዮ ላይክ ሼር አድርጉት ጋይስ ሼር አድርጉት በደንብ ብዙ ሰው ጋር ይድረስ። የምር ማለት ነው ብዙ ሰው ጋር ሲደርስ አሪፍ ነው። ብዙ ሰው ይማርበታል። ይሄን መንገድ አሁን ኢትዮጵያ ሆኖ ወንድማሽ ወይም እህታችሁ ወይም ማንኛውም ሰው ጥሩ መስሎ የሚታየው ይሄን እንደዚህም ሆኖ አያውቅም። እንደዚህ ሲያይ ግን ምናልባት ሊማር ይችላል ማለት ነው ቅንጭላት ካለው እና ተከታተሉ በደንብ ጋይስ። እያያችሁ ነው አይደለ? እንግዲህ ተመልከቱ ይሄን መንገድ ተመልከቱ። እዚህ ደግሞ ጋይስ ይሄን እንደምታዩት መንገድ ላይ ሲመጣ እንግዲህ ያው ማይሞት የለም እንግዲህ ሞቶ ነው ይሄ እንደምታዩት ይዘው ነው እያያችሁ ነው አይደለ? ሰው ሞቶ ነው ማለት ነው። መንገድ ላይ በእንጨት ይዘውት እያስገለሉ ነው እንደምታዩት ነው እንግዲህ ጋይስ። ምንም ማድረግ አይቻልም። ስደተኛ መጨረሻ ያው ስለሆነ ያው ከእድል አውጣሽ ነው ስደት። በነገራችን ላይ እድል አውጣሽ ነው። እድል ካለ ትገባለህ። ገብተህም ሳውዲ ምንም እንትን የለውም። እንደምታዩት ደግሞ እዚህ የሆነ ማረፊያ ያገኘን እዚች አረፍ አሉ ሴቶች እንደምታዩቸው ደክመዋል። በጣም ነው የሚያሳዝኑት። የሆነ ማረፊያ ባገኙበት ሰዓት ደላላዎቹ ያስቀምጡናል ምናምን እንደዚህ እያለ ነው እንግዲህ ሳኡዲ የሚገባው ማለት ነው ጋይስ። እንደምታዩት ደግሞ መንገድ ጀመርን እዚህ ጋር ሁላቸውም ጓዝ ይዘው ምናምን ተመልከቱ። በቃ አሁን እዚህ ምንም አልተራበ አልተጠማ የለም። ሁሉም በቃ ትንሽ በቃ አቅሙን ጨርሷል። በቃ ጉልበቱን ጨርሷል እዚሁ ላይ በቃ እንደው ትንሽ በቃ በጣም ነው የሚያሳዝነው። ብቻ እንግዲህ እንደምታዩት ነው ጋይስ እንደምታዩት ነው። በሰልፍ በቃ ያያችሁ ነው አይደል?
ደክመው ነው አሁን እነዚህ መሄድ የማይችሉ ምናምን በጣም ስለደከሙ ነው። ይህን ያክል ፍልሰት በፈጣሪ ይሄ ሁሉ እኮ የሀገራችን አለመረጋጋት የሀገራችን ሰላም አለመሆን በቃ እኛን ለስደት ለሞት ዳረገን ማለት ይቻላል። ከዚህ ትምህርት መውሰድ ይቻላል። በነገራችን ላይ ተመልከቱ እንግዲህ ጋይስ ያያችሁ ነው። በጣም ነው የሚያሳዝነው። በደንብ ተመልከቱ በፈጣሪ ህዝቡ እኮ በቃ የሆነ ጥሩ ነገር አሁን እኮ ይሄን የሚያስቡት እነሱ የሆነ አሪፍ ሀገር የሚገቡ ነው የሚመስላቸው። እሱ እንደሆነ ሳውዲ ምንም ምቾት የሚኖር አይመስለኝም። እና ይሄን ቪዲዮ ላይክ ሸር እያደረጋችሁ ጋይስ ሰብስክራይብ አድርጉ፣ ላይክ አድርጉ፣ ሸር አድርጉት። የደወል ምልክቱን ተጫኑ። ሁሌ የሰለቅ ቪዲዮ ይደርሳችኋል ማለት ነው። እኔ የምለቀው ቪዲዮ በነገራችን ላይ በኋላ ሀገር የመን አካባቢ የሚፈጠረውን ነገር በፍጥነት እንዲደርሳችሁ ከፈለጋችሁ ይሄን ቪዲዮ ላይክ ሸር ሰብስክራይብ እያደረጋችሁ ጠብቁ ማለት ነው። ሁሌም እለቃለሁ ቪዲዮ። ወንድምም እህት ምናምን የጠፋባችሁ ሰው ካለ ታገኛላችሁ። በዚህ ቤቴ ግቡና ሰውም የጠፋ ካለ ፈልጉ ማለት ነው። ቪዲዮ ብዙ ለቅቄያለሁ እና እንግዲህ እንደምታዩት ነው። ተመልከቱ ጋይስ ምስኪን ያሳዝናል እኮ ከምር ህፃን ናቸው ደግሞ ያያችሁ ነው። ተመልከቱ እዚህ እንግዲህ ያሉ ወንዝ አካባቢ እዚህ ደግሞ ልብሳቸውን እያጠቡ ነው። ተመልከቱ ወንዝ ሲያገኙ ተመልከቱ። ሙቀት ስለሆነ እያያችሁ ነው። ውሃው ቁጭ እያሉ ምናምን ትልልቅ ሰዎች ናቸው ደግሞ ታውቃላችሁ አይደል? በዛ ላይ ሴቶች በጣም ያሳዝናሉ። ቁም ነገር ተመልከቱ በደንብ ጋይስ ተመልከቱ። እንግዲህ እዚህ ደግሞ ይርቧቸዋል ምስኪኖች ያያችሁ ነው። ትንሽዬ ምግብ አምጥተውላቸው እየበሉ ነበረ እንደምት እናማ ጋይስ የዛሬው ቪዲዮ ይህን ይመስላል። ባጭሩ አሳየቻችኋለሁ። ይሄን ይመስላል ስደት። አውቃችሁ ግቡበት። ይሄን ቪዲዮ ደግሞ ላይክ ሼር ሰብስክራይብ እያደረጋችሁ አበረታቱኝ። እንዲሁም የደወል ምልክቱን ብትጫኑ ሁሌ የምለቀው ቪዲዮ ወደ እናንተ ጋር ይደርሳችኋል ማለት ነው። እስቲ ሰብስክራይብ አድርጉ፣ እንዲሁም ደግሞ ሼር አድርጉት። የምር ሼር አድርጉ። ብዙ ሰው ችግር የለም እንዲሁ እናንተ እንኳን ባትጠቀሙ በምናልባት ሌላ ሰው ልትጠቀሙ ትችላላችሁ። ስለዚህ ሼር አድርጉ ጋይስ። የምር ሰብስክራይብ አድርጉ። ምን ይጎዳችኋል? ከእናንተ ምንም የሚጎዳችሁ ነገር የለም። ሰብስክራይብ ስታደርጉ እኔ ሁሌ የምለቀው ቪዲዮ ወደ እናንተ ጋር ይመጣል ማለት ነው። እናማ ይሄን ይመስላል። በቀጣይ ቪዲዮ እስክንገናኝ ይመቻችሁ ጋይሶች።